በ15ኛው ክፍለ ዘመን በጫካ ውስጥ አሰቃቂ ውጊያ እየተካሄደ ነው። አንድ ብርቱ ተዋጊ በህመም ይጮኻል። ከዚያም አንድ ምስጢራዊ ሄልሜት ይለብሳል። ይህ አን በቤተ ክርስቲያን ውስጥ እያለች የምታየው ህልም ነው። በቤተ ክርስቲያኑ ያሉት ሰዎች ሙሉ ከቅዳሴ በኋላ የአን አማት ሞርዊን ከአንዲት ነፍሰ ጡር ሴት ጋር ትቀራረባለች። መልካሙን እየተመኘችላት ሆዷንና እጇን ትነካካለች። ሆኖም ይህ የእጅ አምባሯ ለመስረቅ የተጠቀመችበት ብልሃት ነበር። ወደ ቤት እየተመለሱ ሳለ አን ሴትየዋ አምባሯን እንደምትናፍቅ ትጠይቃለች። ሞርዊን ግን እሷ ብዙ ጌጣጌጥ እንዳላት እነሱ ግን ምንም እንደሌላቸው ትናገራለች። አሁን ሲያቋርጡ አንድ ድምፅ ሰምታ ዘወር ትላለች። በሩቅ አንድ የምሽት ጠባቂ በፈረሱ ላይ በጣም በቀስታ እየተጓዘ ነው። አይኗን ከሱ ላይ ማንሳትም አልቻለችም። ሞርዊን ጠራታለችና ጉዟቸውንም ይቀጥላሉ። ቤት ውስጥ አን ዘሮችን ትተክላለች። ደም እየፈሰሳት መሆኑን ስታስተውል እንዳይታይባት በፍጥነት ትታጠበዋለች። ከዚያ በኋላ ዳት ታበስላለች። ብዙ ምግብ ስለሌላቸው ተራወጥ ብቻ ነበር። የሞርዊን ጥርሶች ጤናማ ስላልሆኑ ማኘክ ትቸገራለች። ስለዚህ ምግቡን አኝካላት ለሞርዊን እንድትበላው ወደ ሳህኑ ውስጥ ተፋዋለች። ሞርዊን ከተኛች በኋላ አን በድስቱ ውስጥ የቀረውን ፍርፋሪ ትበላለች። ከዚያም እሷም ለመተኛት ትሄዳለች። አልጋውን ከሞርዊን ጋር ትጋራለች። ብዙም ሳይቆይ አን ስለ ልጅነቷ ማለም ትጀምራለች። በጫካ ውስጥ ከሁለት ወንዶች ጋር ትጫወትና በአንድ ወቅት የወደቀችበትን የባህር ዳርቻ ትጎበኝ ነበር። በማግስቱ ጠዋት ሞርዊን አምባሩንና ያመረተችውን አትክልት ለመሸጥ ወደ ገበያ ትሄዳለች። ይህ በእንዲህ እንዳለ አን ባለቤቷ ሼምስ ከጦርነት ሲመለስ በህልሟ ታያለች። ሆኖም እሱ በጉልበቱ ተንበርክኮ ጭንቅላቱን እየያዘ በህመም ይጮኻል። ሚስቱንም እርዳታ ይጠይቃል። ሞርዊን ስታነቃቃት ህልሟ ይቋረጣል። ሞርዊን ምግብ ይዛ በመምጣቷ አን በጣም ትደሰታለች። ነገር ግን ሽንኩርቱን ስትከትፈው የተበሰበሰ ሆኖ ታገኘዋለች። ሞርዊን ሽንኩርቱን ወለል ላይ ከጣለችው በኋላ አን እስካለች ድረስ ግድ እንደማይሰጣት ትናገራለች። አን ማልቀስም ትጀምራለች። ሞርዊን እምነት እንዲኖራት ትጠይቃታለች። ከጥቂት ጊዜ በኋላ አን ውሃ ለማምጣት ወደ ባህር ዳርቻ ትሄዳለች። አንድ አሳ አጥማጅ ስለ ጀልባው እየዘፈነ ሲሰራ ታያለች። ቀረብ ስትል የልጅነት ጓደኛዋ ያጎ መሆኑን ታውቀዋለች። ጦርነቱ ስላለቀ ምን እየሰራ እንደሆነም ትጠይቋለች። ያጎ ግን ጦርነቱ ያለቀው ለሱ ብቻ እንደሆነ ይነግራታል። ስለ ባለቤቷ ስትጠይቀው የያጎ ፊት ይለወጣል። በኋላ ላይ ሴቶቹ ያጎን እየመገቡ ስለ ሼመስ ደግሞ ይጠይቁታል። ያጎ ጦርነቱ ምን ያህል አስከፊ እንደነበር፣ ሁልጊዜም በሞት በደምና በስቃይ ተከበው እንደነበር ይገልጻል። እሱ አሳ አጥማጅ እንጂ ወታደር እንዳልነበረና ሰዎች እርስ በርስ እንዲገዳደሉ መፍቀድ ምንም እንደማይለውጥ ይናገራል። በአንድ ሌሊት ያጎና ሼምስ ወደ ቤታቸው ለመሄድ ከጦር ሰፈራቸው አመለጡ። በሚያሳዝን ሁኔታ ሼምስን በገደሉት ሌቦች ተከበቡ። ሞርዊን እንዴት እንደተገደለ ለማወቅ ትፈልጋለች። ያጎም ሼምስን ከአንገቱ እስከ እምብርቱ ድረስ እንደሰነጠቁት ይነግራታል። አን ልቧ ይሰበራል። ያጎ በቀስታ ጉልበቷን ነክቶ ያጽናናታል። ከዚያ በኋላ አን ብቻዋን ለማልቀስ ወደ ጫካ ትሄዳለች። እሷንና ወንዶቹን በልጅነታቸው ታያለች። የሼምስን እጅ ትይዛለች። በአቅራቢያው ያ ምስጢራዊ ፈረሰኛ እንደገና በፈረስ እየተጓዘ ነው። በዚያ ሌሊት ሞርዊን በእነሱ ላይ ምን እንደሚፈጠር ትጨነቃለች። አን ደግሞ ሐዘኗን ብቻዋን ለመወጣት ቤቱን ለቃ ትወጣለች። ከጥቂት ጊዜ በኋላ አንዲት ጀልባ በባህር ዳርቻው ላይ ትከሰከሳለች። አንድ ወጣት ከፍርስራሹ ውስጥ እየተሳበ ይወጣል። የአጋሮቹን አስክሬን በአቅራቢያው ይመለከታል። ሞርዊን ከጀርባው መታ ወቅታ ትገድለዋለች። ከዚያም ገንዘቡንና ውድ ዕቃዎቹን እንዲወስዱ አንን ትጠራታለች። አን በአስክሬኖቹ ደንግጣ መጸለይ ትጀምራለች። ሞርዊን ግን ወጣቱ እንደሌሎች ሰምጦ እንደሞተ ታስመስላለች። በኋላ ላይ ሞርዊን የዘረፈችውን በገበያ ትሸጣለች። ሴቶቹም በመጨረሻ ተገቢ የሆነ እራት ያገኛሉ። በማግስቱ ጠዋት አን አትክልት ቦታ ላይ ስትሰራ ፈረሰኛው ከሩቅ ሲመለከታት ታያለች። በፍርሃት ወደ ውስጥም ትገባለች።
ለሞርዊን ሰው እንዳለ ስትነግራት ሞርዊን ለብናብሽ ነው ትላታለች። በኋላ ላይ ወደ ቤተ ክርስቲያን ስትሄድ ያጎን ታገኘዋለች፣ ግን ችላ ትለዋለች። እሱ ግን ይከተላታል። ባለቤቷ ካልሆነ ሰው ጋር መሄድ እንደሌለባት ትናገራለች። ያጎም ባለቤቷ እንደሞተ ያስታውሳታል። ከቅዳሴ በኋላ ያጎ ወደ ቤት ያደርሳቸዋል። ሞርዊንን ለማነጋገር ቢሞክርም እሷ ደስተኛ ስላልነበረች አንጋር ወደ ውስጥ ትገባለች። ያጎ በለሆሳት ይሰድባታል። አን ምግብ ስታበስል ሞርዊን ያጎን ከልጅነቱ ጀምሮ በቅናት የተሞላ ስለነበር እንደማትወደው ትናገራለች። ሼምስን ሲከተለው በዓይኖቹ ውስጥ ንዴት ታይበት እንደነበርም ትገልጻለች። አን ግን ጓደኛው እንደነበር ተላከለታለች። ሆኖም ሞርዊን ለደህንነቷ ሲባል እሷ ጋር እንድትሆን ካልታዘዘቻት ግን ወደ ሲኦል እንደሚጎትታት ትናገራታለች። አን ወደ ከተማ በምትሄድበት ጊዜ ሁሉ ያጎ በመንገድ ላይ ይጠብቃታል። በሚስጥርም አብረው ይሄዳሉ። በጫካ ውስጥ ፈረሰኛው ጉዞውን ቀጥሏል። በአንድ ከሰዓት በኋላ አን ወደ ቤት ስትመለስ ሞርዊን በመንገድ ላይ ያገኘችውን ቄስ እንደጋበዘች ታያለች። ቄሱ የነበረችውን የመጨረሻ ምግብ ሲበላ ታያለች። ቄሱ ስለ ደግነታቸው ለማመስገን ከመንፈሳዊ ጉዞ ያመጣችው ቅርሶች ያሳያቸዋል። አን በጌጣጌጦቹ ትደነቃለች። ቄሱም ሊሸጥላቸው ይሞክራል። ሞርዊን ግን ገንዘብ እንደሌላቸው ትገልጻለች። ከዚህም የተመለሰ መሆኑን የሚያውቅ ሰው እንዳለ ትጠይቀዋለች። እሱም እንደሌለ ይነግራታል። እሱ እየጸለየ ሳለ ሞርዊን ከጀርባው መታ አንገቱን አርዳ ትገለዋለች። አን ትደነግጣለች። እሱ ቅዱስ ሰው እንደነበር ትናገራለች። ሞርዊን ግን ሐሰተኛ ነው ትላለች። አሁን የእሱን ዕቃዎች በመሸጥ ለክረምቱ በሙሉ የሚሆን ምግብ ማግኘት ይችላሉ። ሬሳውን ጎትተው ወጥተው ወደ ወንዝ ይጥሉታል። አን ወለሉ ላይ ያለውን ደም ለማጠብ ትሞክራለች፣ ግን አይለቅም ነበር። በዚያ ሌሊት ሞርዊን ቄሱ ሴሰኛ እንደነበር ወሬዎች እንዳሉት ትናገራለች። አን ገደብ እንዳለፉ ብታስብም ሞርዊን ግን ሕይወት ለመኖር አስፈላጊ ነው እያንዳንዱን ነገርም ትናገራለች። በማግስቱ ሞርዊን ወደ ገበያ ትሄዳለች። አን ደሙን በቆዳ ትሸፍነዋለች። በዚያ ቅጽበት አንድ እንግዳ ድምፅ ትሰማለች። በጫካው ስትሄድ አንድ አዛውንት ታገኛለች። እሱ ምላሽ ከመስጠቱ በፊት ምስጢራዊው ፈረሰኛ ከጀርባው መጥቶ በሰይፍ ይገድለዋል። አን በፍርሃት ትጮኻለች፣ ትሮጣለችም። ፈረሰኛው ግን ዝም ብሎ ይመለከታታል። በመንገድ ላይም ትወድቃለች። ያጎ ሲያገኛት ስለ ፈረሰኛው ልታስጠነቅቀው ትሞክራለች። እሱ ግን ማንንም አላየሁም ይላታል። የምታየው ምናብሽ ነውም ይላታል። እርዳታ ፍለጋ ወደሱ መምጣቷም ያስደስተዋል። አን በጋኔን ፈረሰኛ ከተነካች ሲኦል እንደምትገባ እንደምትፈራም ትነገራለች። ያጎ ግን ይስቃል። እውነተኛ ሲኦል በሺዎች የሚቆጠሩ ወንዶች ደም በሚያፈሱበት የጦር ሜዳ ላይ ነውም ይላታል። ያጎ ለአን ያለውን ፍላጎትም ይገልጽላታል። በልጅነታቸው ያወቱበት በነበረው ቦታ በዚያ ሌሊት እንድታገኘውም ይነግራታል። አን ወደ ቤት ስትመለስ ሞርዊን ውድ ልብሶችን ለብሳ እንደ ንግሥት ስትበላና ስትጠጣ ታያለች። በዚያ ቅጽበትም ትነቃለች። ሁለቱም እንደተለመደው አልጋ ላይ መሆናቸውን ታረጋግጣለች። ሞርዊን መተኛቷን ካረጋገጠች በኋላ ከቤት ትሰርቃታለች። በመንገድ ላይ የፈረስ ድምፅ ትሰማለች። በመጨረሻ ያጎን ታገኘዋለች። እዚያ መሆን እንደሌለበት ብታውቅም ትስመዋለች። መሬት ላይ አብረው ይገኛሉ። በጠዋት ያጎ አን ከሱ ጋር እንድትኖር ይጠይቃታል። እሷ ግን ሞርዊንን መተው ስላልፈለገች ፈቃደኛ አትሆንም። ያጎ ግን ሞርዊን ሕይወትሽን ትበላለች ይላታል። አን ወደ ቤት ተመልሳ ተኝታለች። ነገር ግን ሞርዊን የት እንደነበረች ትጠይቃታለች። ሞርዊን አን የእኔ ጠባቂ መልአክ ነሽ እያለች በስሜት ቆጣጠራትም ትሞክራለች። ከጥቂት ሌሊቶች በኋላ አንድ መንገደኛ በመንገድ ላይ ሲሄድ አን መንገድ ዘግታ ሲያገኛት ይቆማል። ሞርዊን ኩረቱን በመሳብ ከጀርባው መታ ትገድለዋለች። ሞርዊን አን የሰውየውን ኪስ እንድትፈትሽ ታደርጋለች። አን ፈረሰኛውን የሚያስታውሳትን ትንሽ የእንጨት ፈረስ ታገኛለች። በጫካ ውስጥ ፈረሰኛው ሰይፉን እያጸዳ የውጊያ ትዝታዎችንም ያያል። በቤተ ክርስቲያን ውስጥ አን አዲሷን እናትና ልጅ ትመለከታለች። ሕፃኑ ሲጮህ እናቲቱ ወደ ውጪ ትወጣለች። አን የእንጨት ፈረሱን ለሕፃኑም ትሰጣለች። ከሰዓት በኋላ አንን ለማየት ይመጣል። ሞርዊን ግን ታስገባው አልፈለገችም። ያጎ አን ትዳርና ልጆች ሊኖሯት ይገባል ይላል። ሞርዊን ግን እነዚያ ነገሮች ሐዘን ብቻ እንደማያመጡባት ትገልጻለች። ያጎ በኃይል ሊገባ ሲል ሞርዊን በቢላዋ ትዘትበታለች። ያጎ እንደሚጠብቃት ጮክ ብሎ ተናግሮ ይሄዳል። ሞርዊን
ሞርዊን ወደ ውስጥ ስትገባ አን ስታለቅስ ታገኛታለች። የእግዚአብሔርን ሕግ እያስታወሰች ታጽናናታለች። በኋላ ላይ አን ቤተ ክርስቲያን ሄዳ ድንግል ማርያም ልቧ እንደተሰነጠቀም ትናገራለች። ቤት ውስጥ ሞርዊንን በጥልቅ እንቅልፍ የሚጥል ልዩ ሻይ ታዘጋጃለች። ከዚያም ጸጉሯን ተኳኩላ ከያጎ ጋር ትገናኛለች። እንደ ሕፃንነት አብረው ይጫወታሉ። ከዚያም በቤት ውስጥ ሞርዊን ስትነቃ አንን አታገኛትም። ልትፈልጋት ወደ ውጭም ትወጣለች። የፈረስ ድምፅ ስትሰማ ትደበቃለች። ምስጢራዊ ፈረሰኛ ይመጣል። ሞርዊን በገንዘብ ከረጢቱ ላይ የአበባ ምልክትንም ታያለች። ፈረሰኛው በሩን ቢነካውም ለመክፈት አልደፈረም። ሞርዊን ፈረሰኛውን ትለዋለች። እሱም በጉልበቱ ሲወድቅ ታያለች። በአቅራቢያው አንና ያጎ አብረው መሆናቸውን አይታ ትደነግጣለች። ፈረሰኛው ለመሄድ ሲሞክር ደግሞ ይወድቃል። ሞርዊን ብሎን ተጠቅማ ከጀርባው ትወጋዋለች። ፈረሰኛው ወደ አንድ ትንሽ ወንዝ ይንከባለላል። ሞርዊን አንቃ ትገለዋለች። የገንዘብ ከረጢቱን ስትወድ ከፈረሰኛው የራስ ሄልሜት የሚወጡ አስፈሪ ድምጾችንም ትሰማለች። በማግስቱ ጠዋት አን ስለ ኃጢአተኛ ሀሳቦቿ ለያጎ ትናገራለች። በቤተ ክርስቲያኗ እናት ትቀናለች። ያጎ ከእሱ ጋር እንድኖርም ይጠይቃታል። አን ወደ ቤት ተመልሳ ያጎ ጋር እንደምትኖር ለሞርዊን ትነግራታለች። ሞርዊን ግን ወጣታለች። እንደ ኃጢአተኛ ተቃጥለሽ ነው የምትሞቺውም ትላታለች። አን በፍርሃት ወደ ያጎ ቤት ትሮጣለች። በሌሊት አንድ ድምፅ ሰምታ ስትነቃ ፈረሰኛውን ፊት ለፊት ታገኘዋለች። በሰይፍ ሲያጠቃት በእውነት ትነቃለች። ከዚያም ያጎን ይዛ ወደ ቤተ ክርስቲያን ትሄዳለች። ያጎ ዳሴው ላይ ትኩረት አይሰጥም። አን ለልጅነታቸው ታስባለች። ያጎ ጄምስ በወታደሮች ተመቶ እንደሞተ ሲናገር አን ከዚህ በፊት በሌቦች ነው የተገደለው እንዳልካት ታስታውሰዋለች። አን እውነቱን እንድትናገር ትጠይቀዋለች። ያጎ ሼምስ በጦርነት ወቅት እንደተለወጠ ይነግራታል። ገንዘብ ለመውሰድ ሰዎችን ይገድል ነበር። ሼምስ የአበባ ከረጢቱን ከሬሳ ላይ እንደወሰደ ታያለች። አንድ ሌሊት ሼምስ ምስጢራዊውን ፈረሰኛ ገድሎ የራስ ሄልሜት ወስዶ ሼምስ የራሱ ሄልሜት ላይ ሲለብስ በህመሙ ጮኸ። ያወልቀው ቢሞክርም አልቻለም። ያጎም ጥሎት ሄደ። ይህ በእንዲህ እንዳለ ሞርዊን የራስ ሄልሜት ወደ ቤት ወስደዋለች። በራስ ሄልሜት ውስጥ የነበረውን ሼምስ እንደነበረ ትረዳለች። ፈጽሞ የተቃጠለ ፊት ነበረው። ይህ ማለት የምትወደውን ልጇን ራሷ ገድለዋለች ማለት ነው። መለስክልኝ እያለች በለቅሶና በሳቅ ትጮኻለች። አን ከቤተ ክርስቲያን ስትወጣ ቄሱ ታርዶ ታገኘዋለች። ፈረሰኛው ሲመጣ አይታ ወደ ቤትም ትሮጣለች። ፈረሰኛው ራሱን ሄልሜት እንድታወልቅለት ይለምናታል። አን ድምፁ የሞርዊን መሆኑን ትረዳለች። አን መስቀል የራስ ሄልሜቱን ትመታዋለች። የራስ ሄልሜቱ ለሁለት ሲሰነጠቅ የሞርዊን የተቃጠለ ፊት ይታያል። ሞርዊን ይቅርታ ትጠይቃለች። የራስ ሄልሜት ክፍሎች እንደገና ይገጣጠማሉ። የተገደሉ ሰዎች ነፍሳት ሲወጡ ይታያሉ። ሴቶቹ ቤት ውስጥ ይደበቃሉ። በኋላ ላይ አን የራስ ጦሩን መሬት ላይ ታገኘዋለች። ሞርዊን የተረገመ ነው አትንኪው ብትላትም አን ግን ምንም እንደማይፈራት ትናገራለች። ሞርዊን ከመታወሯ በፊት በአንድ ራስ ዙሪያ ብርሃን ታያለች። በማግስቱ ያጎ አንን ባህር ዳርቻ ላይ አግኝቶ የእሱ እንድትሆን ይጠይቃታል። እሷ ግን ማንም አይደለሁም ትለዋለች። አን ወደ ቤት ተመልሳ ለሞርዊን ሻይ ታዘጋጃለች። አሁን የቤቱ ተቆጣጣሪ እሷ ነች። በኋላ ላይ ውስጥ የራስ ቁር ያለበትን ሳጥንም ትከፍታለች። ሹክሹክታዎቹንም ለመስማት ታነሳዋለች። በዚሁም ፊልማችን ይጠናቀቃል። እንደዚህ ያሉ ተጨማሪ ቪዲዮዎችን ማየት እንድትችሉ ሰብስክራይብ ማድረጋችሁና የደውል ምልክቱን መጫናችሁን እርግጠኛ ሁኑ። ስለተመለከታችሁን እናመሰግናለን።